እኔ ይሄንን ሙዚቃ ለአፋር ልጫወትና ልዘፈን የቻልኩበት ኢሳ በነበረ ጊዜ ቀና በየ መሄድ አልችልም ነበር። በእውነት መረጃ ነሽሉኛል። ያም ይመጣል ይደበድበኛል፣ ያም ይመጣል ይደበድበኛል። መጨረሻ ላይ ቤትም የለሽም ለቀሹ ጫሉኝ። ቃየል ሙሉ ለሙሉ ሳላወጣ ከንድፎ ከንድፎ ቃየል ሙሉ ለሙሉ ሳላወጣ ቤቱን ወሰዱብኝ። እነሱ ወስደውብኝ ስኖር መጨረሻ እድሜ ለሐጂ አወል 40 አሁን ግን አፋር በተቆጣጠረው እኔ ቤቴን ተረክቤ እድሜ ለአስ መሐመድ ዶቤ እድሜ ለሐጂ አወል 40 እድሜ ለአፋር ጀግና ተዲብ ጠጋ ብሎ ያበቅላል አውራሪስ። እኛ አፋር ልጆች ለጠላት መድኃኒት አፋርን ሰወደው እኔ እስከ ልቤ ነው ቁጭ ብዬ ሳየው ምርጥ ኢትዮጵያዊ ነው ያልኩበት ምክንያቴም ደግሞ ቤቴን ላስረከቡኝ ለጀግናው ለአፋር ልጆች አሁን ዛሬም ደግሞ ግጥም ይዤ መጥቻለሁኝና ያንን ግጥሜን ማሰማት ይችላልሁኝ። ሱልጣን አሊ ሚራህ ውጣ ተከሰሃል፣ አንቺ አፋር ቆንጆ ውጭ ተከሰሻል። ይሄን ሁሉ ጀግና ማን ነው ለጅ ብሎሻል? አዎ አፋር እውነቴን ነው ምርጥ ኢትዮጵያዊ ነው። በጀግንነትም ኢትዮጵያነቱን መቼም ቢሆን አይረሳም አይፈቅም። ሱልጣን አሊ ሚራህ አይደለም ልጆቹ ግመሎቻችን እንኳን ኢትዮጵያነታችን ያውቃሉ ያሉት እውነትም በትክክል ነው። እኔ አፋርን ጠለቅ ብዬ ሳየው አፋር ክልል ልሂድ ነፃነት ያለበት ፍቅር እንደ ውሃ የሚታፈስበት አፋር ክልል ላይ ነው ሜዳ ላይ ተነጥፎ የሚተኛው። እናውቃለን ሀገራችን ከሁለት ሰዓት በኋላ እንደማንራመድ አፋር ክልል ላይ ነው እንግዳ መጥቶ አስነጥፎ ውጭ ላይ ብር ይዞ በዚህ ሞባይሉን ይዞ ዘጭ ብሎ የሚተኛው አፋር ክልል። ነገም ዛሬም አፋር ክልል ለኔ ውስጤ ነው። አመሰግናለሁ።